Your brain is the most powerful weapon in the world. Once you put away your phones and your computers and all that we have nowadays, that's great. We're up to date, but your brain is the only thing you have when you're going through depression, when you're going through hard times, when you're going through death. Real life, you can't Google that, man. You're alone. You're alone. You may have a shrink you're going to, you may have a best friend you're going to, but there's 24 hours in a day where you're alone in this brain. And your brain is talking to you in all kind of ways. And it wants to control you and pull you in these different pockets. If you can't control your own brain and your brain controls you, you got to tell your brain where you want to go and how you want to go and how you want to get there. You got to control it. If not, that you're a failure. In fact, failure is actually fuel for your future. The way that you grow, the way that you advance, you have to fail in order to succeed. Like every one of my successes is stacked on top of failures. You need to get a revelation today that the joy is not in the success, the joy is in trying. The joy is in the process. كانوا بفكر جنيونات يقول داشين سو مبقى المتيبت بتشنياو منكر تشلش مغنيت تشلو مغنيت ጊዜ ይጠይቃል በእለቱ በሳምንቱ አይደለም ሊፕስቲክ ተቀብለሽ ዲማኔር ቀጥለሽ ፎቶ ፌስቡክ ላይ በመፖስት ከጓደኞችሽ ጋር እየተዝናናሽ እንዲህ ብለሽ ፎቶ በመልቀቅ አይደለም የምትጠይቅ አመቱን ሁለት 3 አመት ሙሉ ሰርተሽ ሰው ሆነሽ አንቺ ያወራሽ ሳይሆን ሰዎች ስላንቺ ያወሩ እሱ ስላንቺ ያወራ ስትሽን ያየ አበለሽ ተሰራው ብሎ ልቆች በማድረግ ልክ ነሽ እሱ ገብቶሻል በጣም ጥሩ ሀገር ሲገባ እንዴት ቢዝነስ መጀመር ፈልጋል ተከታተሽ ነው አንቺ ምንም ሌላ አማራጭ የለም እኔ መክረው ይሄን ነው መጣሻል ኢትዮጵያ ምንም ነገር ከመለ ባጃጅ ቢዝ ይችላል ወንድምሽ መጀመሪያ ባጃጅ ይያዝ ምንም ነገር ይሁን መጀመሪያ ተከታተሽ ይገድ ገንዘብሽ ቁጭ አርገሽ ያጠናሽ ተቀጥረሽ ውስጥ ምስጥሩ ከገባሽ በኋላ ቢዝነስ ጀምራለሽ ስልጣናው ሲሰጪ ኢትዮጵያ ባውጣ ብዙ ስልጣናዎች አሉ ለፍትካ ለማናጀር ተመታዩ አስቡት እዛ ላይ የፍቅር ጽሁፍ ብትጽፉልኝ እህቴ አለኝ እኔ በተፈጥሮ መዋሸት አልችልም ለዛ ነው ሀቅ የምነግራችሁ ከፈለጋችሁ ደግሞ አመሰግናለሁ ሶሊያና እዚህ ምንም የምመልስላችሁ መልስ የለም ሰሞኑን ደግሞ ብዙ ልጆች ተልከውብኛል ትክክለኛውን መለየት አቅቶኛል بعمل اصابات القلب تعبان ريحها على جنب اشوفك بحس بالذنب ناس ما تشغل بالضرب بصحى وبفطر بنامي አመሰግናለሁ ፍሩሚ አሙዳችሁ እንዴት እያለፈ ነው እስቲ ንገሩ እሁድ ብዙ ጊዜ ነው የምትሰኙን በጣም ስለምጠላው እሁድን ተደስቼ ማሳለፍ ነው ፈልገውና እንዴት አለፈ እሁድ كرر أدرك النبأ بتقرأ راقة جبل مسكون كتب ينبأ لزانو يقطشوا
ዝግምተኛ ቀን ነው ከፍቶኛል። አያ ለምን ብለሽ ነው የሚከፋሽ? ምን ስለሆነ ነው የሚከፋሽ? ምን ስለሆነ ምን ታውቂያለሽ አሁን ስለ ነገ? ምንም ማርያምን አይደብራችሁ፣ አትከፉ። 2 ዓመት ሙሉ እኔ ተከፍቻለሁ። 2 ዓመት ሙሉ ተከፍቻለሁኝ። ማርያምን 2 ዓመት ሙሉ በጣም ተከፍቼ አሳልፌያለሁ። በተለይ ይሄ ቲክቶክ ከመምጣቱ በፊት ነው እንደዚህ አይነት ነገር የመጣብኝ የነበረው። 2 ዓመት ሞሮስ የለኝም ምን የለኝ። ምን ልበል የአብ ምን አይነት ሁኔታ ላይ እንዳለሽ ባላቅም አዳዲስ ነገር በህይወታችሁ ላይ ሞክሩ። ስልክ መጫን ናት ያሬ ድሮን 2 ዓመት ያልኩት የድሮን። አሁንም አባቴ አሁንማ ና ባልከኝ ቦታ እመጣለሁ። እፋም ጋር ታወራ አወራለሁኝ ነው። በፊት ፎግር ነበር። በተለይ ከአገር ቤት እንደወጣው የመጀመሪያዎቹ 1 ዓመት 2 ዓመት ስራ ፍለጋ አለ ምን አለ ቤተሰብ እንደዚህ ፎቶ ምናምን ሲሉ የሆነ ቆንጆ መኪና ተደቀፈ። ምንም እንዳያስቡ ቤተሰብ ምንም እንዳያስብ ቆንጆ መኪና ትፈልግና ተደግፈ ፎቶ ትልክላቸዋል ወይ ፌስቡክ ላይ ፖስት ታደርጋለህ። አበቃ። ከዛ ውጪ ግን ምንም የውሸት ኑሮ ያስጠላል። ነው እኔ ብዙ ጊዜ በቀልድ መካከል ነው ቁም ነገርን ከሰማችሁ ይጠቅማችሁ ይሆናል። ለዛ ነው እና ብዙ ጊዜ እንደዚህ ውጭ ሀገር ምናምን ያሉ ሰዎች በሚለቁት ፎቶ በሚናገሩት ንግግር ፊታቸው ላይ በምታዩት ነገር አትለቋቸው። ውስጣቸው ሌላ ነው። ያሳዝናሉ። ሁሉም ያሳዝናሉ። አሁን ቲክቶክ ላይ አይታችሁ ከሆነ ሀገሩ ኢትዮጵያ ያለ ሰው እኮ አይበጠበጥም። ታውቃላችሁ? ኢትዮጵያ ያለ ሰው እኮ ሁላችንም በጥባጮች ረባሾች ከሀገር ውጭ አለን። ምክንያቱም ጨልሏላ። ምን ያወራ ከቤት አይወጣም። 4 በ4 ቤት ነው። እግዚአብሔር ይመስገን እኛውን 6 በምናምን ሆኗል የኛ እንጂ በጣም ከባድ ቢሎ አለ ምኑ አለ። በዛ ላይ የሆነ የገንዘብ ምንጭ ማግኘት ከጀመረ ወይ በቲክቶክ ወይ በዩቲዩብ ወይ በፌስቡክም የሆነ ገንዘብ ማግኘት አንድ ጊዜ ከጀመረ ይሸጣል። ይሄ ይሸጠዋል። ጭንቅላቱን ይሸጠዋል ወይ ጭንቅላቷን ትሸጥና ለገንዘብ መገዛት ይጀመራል። ሀገር ቤት አሁን ከምንም በላይ እስቲ ሀገር ቤት ያሉ ልጆችን ተመልከቷቸው። እኔ ኢትዮጵያ ሄጄ ከተመለስኩ በኋላ ነው ብዙ ነገር የተቀየረው። ስርዓቴን ይዤ ቁጭ አልኩት። አይታችሁኛል። የቁጣ ንግግር ስናገር የለም ወይ ቀልዳለሁ ወይ መዝሙር ካለ መዝሙር ዘምራለሁ። አበቃ። ከዛ ውጪ ይሄ እንደዚህ ምናምን አፍራለሁ። ማርያምን አፍራለሁ። Thank you. እስቲ ወደ የሚያስቅ ነገር አምጡልኝ። ከእንትን የወጣው
አንዳንድ ጊዜ በንግግራችን መካከል የሆኑ የሚረብሹ ነገሮች ይመጣሉ። ማርያምን ለዛ ነው። ኢትዮጵያ እንዴት ነበር? ቆንጆ ነው። እኔ በሄድኩበት ሰዓት ትንሽ ጥሩም ያልሆነ ነገር ነበር፣ ግን ቆንጆ ነው። እግዚአብሔር ይመስገን። አንዳንዴ ሰዎችን ስለጠላናቸው ብቻ አይደለም ከህይወታችን የምናስወጣቸው፣ እነሱ ስለማይወዱንም ላይሆን ይችላል።